ሲስቅ አንድ ወሬ ትዝ አለኝ። አጋጣሚ ማታ ፌስቡክ ላይ ያነበብኩ ነበርና ያው ሁሌም በር ከፍተው የሚያስወጡ የሚያስወርዱ ሰዎች ያው ጥሩ የትዳር ሰዎች ላይሆኑ ይችላሉ። ፌስቡክ ላይ የተጻፈው ጽሁፍ ምንድነው የሚል ማታ እየሳቅን ነበር። አጋጣሚ ግለሰቡ ሚስቱን ሁሌ የምትሰራበት ትምህርት ቤት ላይ ያደርሳታል እና ሁሌም ሲወርድ ወርዶ በሩን ከፍቶ ነው ሚስቱ የሚያስገባት። እዛ ያሉ መምህራን ሴቶች በጣም ተገረሙ። እንዴት አይነት በዚህ ዘመን እንዲህ አይነት ሚስቱን የሚያከብር ባል ታድላ ይላል። ከዛ መጀመሪያ ኻዲም መስሏት ነበርና ሄደው ይሄ ኸዳመሽ በጣም ጥሩ ነው አለ። እንዴ ምን ነካችሁ? ባሌ እኮ ነው። ባልሽ ነው? አዎ። በጣም ገረማችሁ። እንዴት ያለ ሷልህ ባሌ። ግልጽ ነው። ሚስቱ ግን ምን ትላለች? ወላሂ እየከፈተ የሚያስረዳኝ የነበረው ያንኛው በር ከውስጥ አይሰራ ያለው አንፋራጭ ምንድነው? በዛ ታሪኩ ላይ ያሳቁን ነው መሰል። ሲጨርሱ ምን ይላሉ? በዚህ የተነሳ ትላለች እንግዲህ ጸሐፊዋ ባለቤቱ ነች። በዚህ የተነሳ 3 ሙደሪሳቶችን ባሊያውን አግብቷል ትላለች። ከሱ ሚስት ነው እያሉ ማለት ያው ትሪትመንት ጠብቀው አላኩል ሐል። ወደ ተጨባጩ ስንመጣ ለምንድነው በር ከፍተን ብናስገባቸው ችግር አለ? ሁላችን እናርገው። እኔም ራሴ አላህ ያወፍቀን ኢንሻአላህ። ሴት ልጅ ምን ትፈልጋለች? ትሪትመንት ሃኒ ሀቢብቲ። ደግሞ አረብኛ ቃል ላይ የተመቸ ነው ለማቅበት አይደል? ይመቻል። እናታችን አይሻን ረሱል ሰለላሁ ዐለይሂ ወሰለም ምንድነው የሚሏት? ያ አይሽ ያ ሁመይራ። ነጭ ነበረችን ያ ሁመይራ ይሏት ነው። በጣም ቤስት ተርም ይጠቀሙ ነበር። ደስ የሚል ትሪትመንት። ሴቶች ንገርልንማ እያሉ መሰለኝ። ብዙ ጊዜ ዳዋ እንዲስሰጥ ስለ ሴቶች ሳወራ ወንዶች ይላሉ፣ ሴቶች መለሳለሁ ወደ እነሱም ኢንሻአላህ። አላኩል ሐል ሴት ልጅ ምን ትፈልጋለች? ትሪትመንት፣ እንክብካቤ ትፈልጋለች። ከምትልክላት ቴክስት ከምታናግራት ስልክ ጀምሮ ምን ትፈልጋለች? ትሪትመንት፣ እንክብካቤ፣ ለስላሳ ቃል፣ ለስላሳ ሜሴጆች እንዳሰብክላት ማለት ማወቅ ትፈልጋለች። እርሰና በቃ እያሰበልኝ ነው ይወደኛል የሚለውን ፊሊንግ ካንተ ትፈልገዋል። ይሄ ነው ምርጥ ባል የሚያደርግ። ሁለተኛው በትዳር ጉዞ ላይ ፓርቲሲፔሽን ያስፈልጋል። ትዳር ላይ የሥራ ማገዝ ያስፈልጋል። ብዙ ጊዜ የቤትን ሥራ ምንተው ለማን ነው? ለእህቶቻችን። ምን አለኛስ ትንሽ ብናግዛቸው በምንችለው። ያው ውጭ ደክመ መጣሃል፣ ከዛ ውጭ እንግዲህ የለም ከሳምንት አንዴ ሻወር አንተ አስወስዳችሁ ደስ ይላል። የሆነ ቦታ አንተ ወሰዳችሁ፣ ሲታመሙ አንተ አደርሳችሁ፣ ከእርሷ ጋር የተወሰነውን ሸክም አቀለላት። እናታችን አይሻ ረዲየላሁ ተዓላ አንሃ ምን ትላለች? የውጭ ባህሪያችሁ እናውቃለን የረሱልን አሏት ሰለላሁ ዐለይሂ ወሰለም። ቤት ውስጥ ግን አናውቅም፣ አንቺን የምታውቂ ምን ነበር የሚሰሩ አሏት። እናታችን አይሻ ናት የኩኑ ፊ ሚህነቲ አህሊ፣ ቤት ውስጥማ የቤት ስራ ውስጥ ተሳትፎ ነው የሚያደርጉት። ጫማ ይሰፋሉ፣ ልብስ ይሰፋሉ፣ ቤት ያጸዳሉ። ማን? ረሱሉል ሁዳ ሰለላሁ ዐለይሂ ወሰለም። ቤት ውስጥ ፓርቲሲፔሽን ይፈልጋል። ደስ ይላል። የተመገብከው ምግብ ነው ያንሺ። ድሮ ኤክስፓየርድ አድርገዋል እነዚህ ካርዶች። ድሮ ሻማ ይዘው ያበሉት ይበቃል። አያቶቻችን ኩራዝ ይዘው ያበሉት። አሁን ምን ይፈልጋል? መተጋገስ። ግልጽ ነው። ልብስ መተኮስ ላይ ሊሆን ይችላል። ሳምቲንግ ከቀን ውሏችሁ ከስራችሁ ብዛት ቤት ውስጥ እየተነጋገራችሁ የምታግዙት ነገር ነው። ግልጽ ነው። በጥሩ ቃል አንቺም እሱም መተጋገዝ የግድ ይቻላል። አንድ ቤት ላይ ይባላል መስታወቱ አቧራ ሞልቶታል። ሚስት ማጽዳት ነበረባት፣ አላጸዳችውም፣ ደክሟታል። አየው ሁለተኛ ቀን የለም፣ ሶስተኛ ቀን፣ ሳምንት አለፈው። አሁን በጥሩ ቴክኒክ ልምከራት አለና መስታወቱ ላይ ሄዶ አይ ላቭ ዩ ሀቢብቲ ብሎ ጻፈ። አቧራ ስላለው ጽሑፍ ይዛላት እወድሻለሁ ሀቢብቲ ብሎ ጻፈ። እርሱ ዓላማው ምንድን ነው?
የፍቅር መልእክት ማስተላለፍ ነው አይደለም። መስታወቱ ደብዳቤ እስከሚያጽፍ ድረስ ቆሽሿል እያላት መልእክቱ ይሄ ነው አይደል? ታዲያ እርሷም አሪፍ ነበረችና ያው አንተ ማስዳ ብላን መሰል አይ ላቭ ዩ ቱ ሃኒ ብላ ጻፈችለት። የፍቅር ደብዳቤ ሰሌዳ ሆኖ ቀረ። ያው አንተ ማጽዳው ነው እሷ ግልጽ ነው። አንተስ ምን ትሰራለህ ነው? ለምንድን ነው ደብዳቤ የምትልክልኝ? መተጋገዝ ያስፈልገናል። በትዳር ህይወት ውስጥ ፓርቲሲፔሽን በቻል ነው አንዱ የአንዱ ሸክም የማቀል እሱ ደክሞት ከመጣ ሞር ስራውን አንቺ ረፍት ላይ ከሆንሽ አንተ ረፍ ላይ ሰራዋለሁ። እሷ ደካክማ በተለይ ከእርግዝና ጋር የተያዘ ልጅ ጋር የተያዘ ሲኖር ኖ ይሄኛውን ከቨር አደርጋለሁ ረፍቱ ሰጂ ፓርቲሲፔሽን ያስፈልጋል። ሶስተኛው የመጨረሻ ለወንዶች አደራ ምለው ወለሁና مثل الذي عليهن بالمعروف እኩልነት ያስፈልጋል። ቢማና አንተ እሷ እንድትሆን የምትፈልገውን ነገር አንተም ህይወት ላይ ማምጣት አለብህ። ማንኛውም ወንድ ቤቱ ሲገባ ሚስቱ በጣም ተውባ አማምራ መልካም ነገር እየሸተተች እንድትጠብቀው ይፈልጋል አይደለም ነው? በቃ በሚኒስካርት ብትጠብቀው ይመኛል። አንተም እሱ ይጠበቅብሃል። ስትገባ ቤት ስትወጣ ሀገራቸው ያውም ላበ ብዙ ስለሆነ ለሻወር የተመቸ ነው አይደል? ቶሎ ሻወር እንድትወስዱ ቢጋብዝ ኢንቫይሮንመንት ነው ያለ። ራስን መጠበቅ ያለችው የለብያዋን ንጹህ ልብሶችን ንጹህ ከስራ ስትመጣ ቶሎ ገብተህ ሻወሮችን ወስደህ ቀይረ ሽቶዎችን አድርገህ እሷ ጋር ጥሩ አፕሮች፣ ጥሩ ሽታ፣ ጥሩ መዓዛ ሴቶች እንዲሆኑ የምንፈልገውን እኛም ሆነን መገኘት አለብን። ጠረናችን፣ ሽታችን፣ የአፋችን ጠረን ክሊን መሆን አለብን። ምን ችግር አለው? ረሱል ሰለላሁ ዐለይሂ ወሰለም ውሰዱ ወደ ቤት ሲገቡ ትላለች እናታችን አይሻ የመጀመሪያ ስራቸው ጥርሳቸውን ይፍቁ ነበር። አይሻን ወይ ሚስቶቻቸውን በመጥፎ ጠረን መገናኘት አይፈልጉም። ክሊን ሆነው ካልጋቸው እንደተነሱ መጀመሪያ የሚጠቀሙት ሲዋክን ፍሬሽ ብሪዝ ያስፈልጋል። ሀገራችሁ በዚህ ደስ ይላል። ብኹሩ ሽቶ ምኑ ይሰጣ አልሐምዱሊላህ። መስጂዶቻችሁ ሽታው ይሰጣ። ራስን ምን ችግር አለው? መሳቢያው ውስጥ ሽቶ ቢኖር ችግር አለው? ቤት ልንገባ ስንል ትንሽ አዲስ መዓዛ ይዘን በሥራ መንፈስ ከምንገባ ጥሩ መንፈስ ባለው ቤተሰብን ብንቀናቀለው ኢንሻአላህ። ዘውዲያ መኪናችሁ ውስጥ አላጣም አርሽቱ ኢንሻአላህ። አላህ ይወፍቀህ። ወደ እህቶች ልምጣ። ወንዶችን አደራ ብያለሁ። እንዳልኩት አራተኛው የአንድ ሙስሊም ስብዕና በትዳሩ ላይ ስኬታማ ጥሩ ባል ጥሩ ሚስትም ነች። ሴት ልጅ ባል የሚጠብቅሽ ብሽል ልንገርሽ እንደ እህት ኢንሻአላህ ባል መከበርን ይፈልጋል። እሷ እንክብካቤ እንደ አንቺ እንደምትፈልጊው እሱ ደግሞ ከአንቺ ምን ይፈልጋል? እንድታከብር ይፈልጋል። ሲያዝ እሺ እንድትይ ይመኛል። ባል ይሄን ይወዳል። የቤቱ ንጉስ መሆን ይፈልጋል። የሰማችሁኝ አይደለም እናንተ አይደል? ኢንሻአላህ ለእህቶቼ ነው የምናገረው። ባል ምን ይፈልጋል? መከበር፣ አባወራ መባል። ግልጽ ነው አይደል? የሆነ መከበር ይፈልጋል። አዞ መደመጠን ይፈልጋል። ስለዚህ እህቴ በጣም አደራ እምልሽ ሲያዝሽ እሺ በይ። አዘዘ የሆነ ነገር ኖ ሲል እሺ። ሐሳብ ካለሽ ደግሞ በጣም ፖላይት ዲሞክራት በሆነ አቀራረብ ከዚህ አንፃር ቢሆንሳ ትገየዋለሽ። እሺ ነው የሚልሽ እሱ ዞሮ የሆነ ነገር ከልክሎሽ በጥሩ አቀራረብ ቀረቢው ዞሮ እሺ ይልሻል። ስለዚህ ባልሽ ካንቺ ምን ይፈልጋል? ሲያዝሽ እንድታደምጭ እዚህ ቦታ ኖ ዛሬ አንሄድ እንዲህ ችግር አለ ሀቢቢ እንዲህ ነው አስረጅው። እዛው ጋር ከቆም ፓርክ አርጎም ቢካለሽ ኦኬ በይ። እንዳከበርሽው ሲያቅ ውዴታው ይጨምራል። ብዙ ወንዶችን እቀርባለሁ ከትዳር አንፃር ብዙ ሰዎች ጋር ግን ሚስቶቻቸው ለሚጠሩት ደስ የሚል ባህሪ ያለ ይሄ ያልተመቸም ግን ይሄ በዚህ በኩል ደግሞ እኮ ንትክ የላትም ይለኝ። በተለይ ከሚጠቅሱት ውስጥ ሳዛት እሺ ትለኛለች። በጣም ነው ላንቺ ያለው ፍቅር ይጀምራል።
ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አልመርአቱ አንዲት ሴት ኢዛ ሰለት ከምሰሃ አምስት ወቅት ሶላቷን ከሰገደች ወሳመት ሸህረሃ አንዱን ወሩን ከጾመች ያኒ ረመዳን ወአጣዐት ዘውጀሃ ባሏን እሺ ካለች ጀዛዋ ምን ይሁን? ጀበለ ኡሑድም ያህል አጅር አላት ነው ወይስ 100 ሺህ አላት ነው? በጭራሽ። ክፍያው ወፍራም። ደኸለት ጀነተ ረቢሃ የጌታዋ ጀነት ውስጥ ገባች። በአረበኛ ቋንቋ ደኸለት ማዲ እንለዋለን፣ ፓስት ቴንስ። ገባች ትገባለችም ማለት ገባች። ደፍኔትሊ በቃ አላህ ቀድ አፍለሐል ሙእሚኑን ይላል። አፍለሐ ማዲ ነው። ሙእሚኖች ነጃ ወጡ ማለት ይወጣሉ ማለት በማዲ ነው የመጣው። ደኸለት ጀነተ ረቢሃ ገባች አለው ሰለላሁ ዐለይሂ ወሰለም። አምስት ወቅት ሶላት ከጠበቀች ረመዳን ከጾመች የቤቱን ንጉሥ እሺ ካለች ጀነት ገባች። ስለዚህ እህቴ ባልሽን የምትታዘዡ ለእርሱ ስትይ አይደል፣ ለአላህ ስትይ። ሶላትን ትሰግጁ ለማ ሊረሕማን ልጾሚው ለአላህ። እሱንም እሺ ስትይው ለማን ነው? ሊላሂ ስብሓነሁ ወተዓላ። እርሱማ ማይመችሽ ባህሪ ሊያሳይሽ ይችላል። እርሱማ ብዙ ጊዜ በነገር አቁስሎሽ ሊሆን ይችላል። እርሱማ የጠበቅሽውን ትሪትመንት አልሰጠሽ ሊሆን ይችላል። እርሱን እርሺው። ማንን ነው እየታዘዝሽ ያለሽው? አላሁ ስብሓነሁ ወተዓላ። ምናልባት እሱ ካበሸቀሽ አንጻር ለአንቺ ከሚያሳየው ዝቅተኛ አንዳንድ ነገር አንጻር ላትታዘዡ ይገባ ይሆናል። እንዲህ ስሜት ይመጣብሽ ይችላል። ኖ እኔ የምታዘዘው ማንን ነው ማለት አለብሽ? አላህ። ደኸለት ጀነተ ረቢሃ ባልሽ ስትይው ደስ ይለዋል። ወአጣዐት ዘውጀሃ ቆንጆ ሴት ማናት ተብሎ ዓለም እስካሁን ይከራከራል። የእንግሊዙ ቴሌቪዥን ግን መጨረሻ ያመጣው ቆንጆ ሴት ማለት ብሎ የገለጸው የረሱልን ሰለላሁ ዐለይሂ ወሰለም አገላለጽ። ቁንጅና ይለያያል። አንዱ ቀይ ይወዳል፣ ሌላው ፀይ። አንዱ ውፍረት ይወዳል፣ አንዱ ቅጥነት ይወዳል። አንዱ ቁመና ይወዳል፣ ሌላው ፀጉር ይወዳል። የተለያየ የሰው ስሜት አለው አይደለም ነው። ቁንጅና በእያንዳንዳችን አይን ይለያያል አይደል? ለአንዱ የምትስበው ለሌላው አትስበው። ቆንጆን ሴት ነቢዩ ሰለላሁ ዐለይሂ ወሰለም ብለው ነው የገለጿት። ኢዛ ረአይተሃ ሰረትሁ ስታያት ብታስደስት፣ ቀይ ትሁን ፀይም ትሁን አይደል፣ ሳያት በቃ ደስተኛ። ወኢዛ አመረሃ አጣዐትሁ ሲያዛት እሺ የምትለው። ስለዚህ እህቶቼ አደራዬ ለእናንተ ምንድነው? ባል ሲያዝ እሺ ሀቢቢ እንደዚህ ይሁን እንዴ? እንዲህ ባይሆንስ? አይ ነገ እንዲህ መጥራት አለብን እንግዳ። ለምሳሌ ደክሞኛል እባክህ ብትፈልግ አንተ ገብተህ ስራ። ይሄን አንተ ላይ መጣ ኖ እንዲህ እንኳን ደክሞኛል ወይ እንዲህ አይነት ቀጠሮ ካሁን በፊት ይዣለሁ ለሌላ ቀን ይሆን። እዛው ላይ ፓርክ አድርጎ ችክ ካለብሽ ደስ እንዳለ እንዲህ አለ አንተን ለማስደሰት አረገዋል። ከዛ እሱም የቤት ስራ ሰጠሽ፣ ግን ለምን ማንዘለው ይላል። ከዛ መጥቶ በቃ ትቸዋለሁ ምናምን ይልሽ። ስለዚህ ባል ምን ይፈልጋል? ሪስፔክት። ሲያዝሽ እሺ። ባልም ደግሞ እንዲህ ሲባል አምባገነን ሁን ማለት አይደል። ፈላጭ ቆራጩን ሁሉን እዚህ ዘዝ አውጣ አይደል። ግልጽ ነው። ኢዛ አረድተ አን ትጣዕ ፈእሙር ቢማ ይስተጣዕ ይላሉ አረቦች። እሺ እንድትባል ከፈለክ እሺም ያስብል ስራ ዘዝ። ግልጽ ነው። አታግዝፈው አንተ። አሁን ቤት ሄደህ ንጉስ ነኝ እንዳትል ገብታ። ግልጽ ነው። መርሐበን ተካ ብዙ ተንፍሻለሁ አልታወቀኝም። አላ ኩል ሓል እኔ ኢትዮጵያ ውስጥ አንድ ሴት አስታውሳለሁ። ሙስሊም አይደለች፣ የትልቅ ካምፓኒ ባለቤት ነች። በሆነ ስራ አጋጣሚ ተገናኝተን ነው ይህን ታሪክ የሰማሁት። ትልቅ ካምፓኒ ያላቸው ካምፓኒው ድርጅት ላይ የሚቀጠር ማንኛውም ሰው ያስቀመጠችባቸው መስፈርት አለ። ያ መስፈርት መሰላችሁ? ባሏ ሲመጣ ሁሉም እንዲቆም። ባሏም ሌላ ካምፓኒ አለ። ወደሷ ድርጅት ሲመጣ ሴክሬታሪ የለ፣ ጸሐፊ የለ፣ ዘበኛ የለ፣ ሁሉም ይቆማል።
ሹግ ነው የሚመስል። የቅጥር ህጓ ባሌ ከመጣ ንጉሱ መቆም አለባችሁ። ወደ እሷ ካምፓኒ ባሏ መጣ ከተባለ ሁሉ ይቆማል፣ ሁሉ ይቆማል። ሰች ሪስፔክት። ባል እንደ አይነት ክብር ይፈልጋል ከሚስቱ። እዚህ ትልቁ አደራ እህቶቼ፣ ባልን ሪስፔክት። አንተ ተንከባከባት፣ እሷም ታክብረ፣ እሷም ታለቀ። መግባባት ይባላል። መግባባት ማለት አንዱ በአንዱ ውስጥ ይገባል፣ ሌላው በሌላው ይገባል። መግባባት ይባላል። ግልጽ ነው። አብሮነት። አንተ አክብራት፣ አንተ ተንከባከባት፣ እሷ ታክብረ። እዚህ ትልቁ ወስያዬ ለእህቶች የምሰጠው ምንድነው? ለባልሽ ክብር ይኖርሽ። ኸይሩኩም፣ ሐዲሱን ጨርሱልኛል። ኸይሩኩም ሊአህሊ፣ ከእናንተ ውስጥ ምርጡ ማን ነው? ለቤተሰቡ ምርጥ የሆነው። ምናልባት ግን የተሳሳተ ስዕል እንዳንዝ ለሁለታቸውም አንድ ምክር ልስጥ። ትዳር ሲባል ምናባዊ ዓለም አይደለም፣ ግጭት የሌለበት ማዕከል እንዳይመስለን። አሁን ስታቲክሱ የዓለም ስታቲክስ የሚያሳየው ባልና ሚስት በአቨሬጅ በአመቱ 300 ጊዜ በላይ ይጣላል። ምንድነው? ሬሲሊንግ ነው እንዳት ምን ያህል ቢጣሉ ነው? ከባድ ነው። እኛ እንደ ሙእሚን ቤት በወር አንዴ እንኳን ክፉ ላትነጋገር ትችላለህ። የዓለምን አቨሬጅ ሲወስዱት 300 ጊዜ ይጋጫሉ። በቃ በአመት በየቀኑ አንዳንድ ጠብ ነገር አለ ማለት ነው። በተራው ነገር ነው እነሱ የሚጋጩት የማይግባቡት። ትዳር ሲባል አለመግባባት የሌለበት ማለት አለ። ሙሽ እኔ እናንተ ሰሃባ ቤት ውስጥ አለ ረዲየላሁ ዐንሁ። ዑመሩል ፋሩቅ ኩላችሁ ታውቁታላችሁ። ዑመር ኢብኑል ኸጣብ ጀነት ረሱልንና አቡበክርን ተከትሎ የሚገባ ማን ነው? ዑመር ኢብኑል ኸጣብ። እንኳን ሰው ሸይጣን የማይደፍረው ጀግና ዑመር ይላሉ ረሱል ሰለላሁ ዐለይሂ ወሰለም። አንድም መንገድ ካዘ ፈጀ ሸይጣኑ ጠሪቀን ገይረ፣ ሸይጣን ዳይሬክሽን ይቀይራል፣ ዩተርን ነው የሚይዘው ከሃይባው የተነሳ። ዑመርን ማን ይቀርበዋል? ኸሊፋ በነበሩበት ሰዓት ረጅም ናቸው፣ ተክለ ቁመናቸው ያስፈራል። ከፊት እየሄዱ ሰሃባው ከኋላ ይከተላቸዋል። ድንገት ሲቆሙ የሰሃባው ሰልፍ ከኋላ ተናደ። ዞር አሉና ለምን ነው የምትፈሩን? በዳይ ነኝ እንዲህ አሏቸው። አይ ስለበደልክ እንኳ አይደለም እንዲሁ ፈርተን ነው አላቸው። እንግዳማ አላህ ፍርሃት ይጨምርላችሁ አሏቸው። ሳልበድላችሁ ከፈራችሁ ይጨምርላችኋል። ሰው ከጎናቸው ሲቆም የሚርድላቸው ሰው ናቸው ዑመር ማለት። ረሱል ሰለላሁ ዐለይሂ ወሰለም እንዴት ሂጅራ እንደሄዱ ታውቃላችሁ ሁላችኋል። በሌሊት ወጣው ነውረይቂትን መንገድ ጠቋሚ አድርገው በጣም በተለየ ስትራቴጂ ነው የወጡት። መዲና በዚህ ነው የሚካሄደው፣ እርሳቸው ወደ ጋሩ ሰውር ወደ ቀኝ እንዲህ ዳይሬክሽን ቀይሰው ከባድ ነበር ጉዟቸው። ዑመር እሳ እንዴት ነው ዑምራ የወጣው ወደ ስደት የወጣው? ከዓባ ፊት ለፊት መጥቶ ሰገደ። ቁረይሽን ተመለከታቸው። ሻሃቲል ውጁህ ፊታችሁን ይክፋው አለ። ከዛም ሰይፉን አወጣና በሉ ሚስቱን እንድታጣው የፈለገ ልጆቹን የቲም ማድረግ የፈለገ ከዚህ ተራራ ጀርባ ይከተለኝ አላቸው። ይመጣል እንዴ? ሁሉም ባለበት ፓርክ አረግ። ብቻውን ነው ሂጅራ ይወጣ ሳይደበቅ። ዑመርን ማን ይደፍራል ብላችሁ ታስባላችሁ? አንድ የገጠመውን ክስተት ግን ልንገራችሁ። አንድ አረብ ሚስቱ ጋር ለግባባ ይናገራል፣ ትመልሳለች፣ እሱ ይመልሳል፣ እሷ ትናገራለች። አልግባባ አለ። ከዚች ጋማ መኖር አልችልም ብሎ ወደ ዑመር አቤቱታ ሊያቀርብ ተጓዘ። ሰይድና ዑመር ግቢ ላይ ሲደርስ ዑመር ቤት ውስጥ ድምፅ ይሰማል። ዑመር ይናገራል፣ ሚስቱ ትመልሳለች። ደነገጠ። እነዚህ ሴቶች ለዑመር ማይመለሱም እንዲያ ለዑመር እንዲህ ናቸው እነዚህ ሴቶች? ታዲያ ምን አቤቱታ ላቀርብ እመጣለሁ? ዑመር ራሱ ሌላ ጦርነት ውስጥ አይደል ያለ። ዩተርና ዞራ ወጥቶ ሌላ ሲል ዑመር ከርቀት አየው። ቂፍ ያ አኺል ዓረብ አንተ ቁም አሉት። አስቆሙት። ማጃአ ቢክ አሉት። አይ እንዲሁ አለ። ምንድነው ያመጣ?
አይኔማ የሚስቴን አምባገነንነት አቤቱታ ላቀርብ ነበር፣ ያው ሳይወት እርሶም በኔው እሳት ውስጥ ነዎት አላት። ሰይድና ዑመር ረጋ አሉና አንተ ሰው አሉት፣ ሚስቴ ልብሴን አጥባ ወጤን ሰርታ ምግቤን ልጆቼን አሳድጋ ሌሊት ስፈልጋት እንደ ልብ አግኝቻት ይሄን ሁላ ያደረገችልኝ አንዳንዴ ስትቆጣ አልችላትም እንዴ አለት። ግልጽ ነው። እርግጥ ታረግት። ትዳር ማለት ልዩነት የሌለበት ማለት አይደለም። የአንድ ሰው ሁለት እግር እንኳን ይጋጫል ሲራመዳል። ሁለት ሰው እንዴት አይጋጭ? ልዩነት ይኖራል፣ አለመግባባት ይኖራል። ምናባዊ አይደለም። በቃ እንዲሁ ጽድቅ ያለ አይደለም፣ ይደፈርሳል። ከሙእሚን ግን የሚጠበቀው ቶሎ ጠግን ያደረከው ኸይር ለመሆን መጣር። ስሜት ይጎዳል። ደብንም ትረሳውና ሜንድ ልጅ ወልደሃል፣ ግቢ መስርተሃል፣ ማህበረሰብ አውቀሃል፣ ህይወት አለ የምትኖረው ህይወት። ይህ በቀላሉ የምትበጥሰው ቦንድ አይደለም። ሰንሰለቱ ጥብቅ፣ ትውጠዋለህ፣ ታልፈዋለህ። እህቴም እንደዛ። ግልጽ ነው። ትዳር ማለት የምናባዊ አይደለም። ሐታ ፊ በይት ነቢይ ሰለላሁ ዐለይሂ ወሰለም በነቢዩ ቤት እንኳን የተከሰተው ልንገራችሁ። ነቢዩ አንድ አይሻን ጠሯት። በጣም ይወዷት ነበር። ያ አይሻ አሏት። አለች አንቺ እኮ በእኔ በጣም ደስተኛ ስትሆኝና በእኔ ስትቆጪ አውቀዋለሁ አሏት። ያ አላህ መልእክተኛ እንዴት ታውቀዋለህ አለች። ረሱልን ተመልከቱ እንዴት ስማርት እንደነበረ። ያ አይሻ አሏት በእኔ ደስተኛ ስትሆኝ ስትመይ ምንድን ነው የምትይው? ወረቢ መሐመድ ነው የምትይው። በመሐመድ ጌታ የሆነብኝ ነው የምትይው። በእኔ ስትቆጪ ደግሞ ወረቢ ኢብራሂም ነው የምትይው። በኢብራሂም ጌታ የሆነብኝ ነው። እሳቸው አይወሱ። አይሻ ድንግጥ አለች። ለካ ይዘዋታል። ምን አለች? ያ አላህ መልእክተኛ ስምህን እንጂ እኮ ሌላ ምተው ነገር የለውም አለች። ያኔ አንተ ፊ ቀልቢ፣ አንተማ ውስጤ ነህ። ያው ስቆጣ ስምህን ነው ያ ጃምፕ ማደርገው። ሐታ ፊ በይት ነቢይ ሰለላሁ ዐለይሂ ወሰለም አንዳንዴ በፍቅር ሰዓት ሀቢቢ ምናምን ብላ ሜሴጅ ትልክልሃለች። ሌላ ጊዜ ደግሞ ሜሴጁ ምን ሊሆን ይችላል? እንትን አምጣ ብቻ ምን ሊሆን ይችላል? ግልጽም ከያኔ ሺዝናት ሀቢ ደስተኛ አልነበረችም ማለት ነው። ግልጽ ነው። የሆነ ታይም ሜሴጁ ደረቅ ያለ የሆነ ሌላ ጊዜ መንደርደር ያለ ሀቢቢ እንዴት ነው ዘገየ ምናምን እንዲይዘናማ ሱፐር ማርኬት። ሌላ ጊዜ ደረቅ ትእዛዝ ነው። ኹብዝ ዳብራ። እነዚህ አይነት የስሜት መዋዠቆች ትዳር ውስጥ አጂ ኖርማል። ማንኛውም የዓሊም ቤት፣ የዳዒ ቤት፣ የኡስታዝ ቤት፣ የሰሃባ ቤትም ቢሆን አልፎ አልፎ ምን አለው መደፍረሳል። ብልጥ ሰው ምንድነው? ቶሎ መጠገን፣ ስሜቷን ለማደስ መሞከር። ወንድም እንደዛው ላለው እናስታውስ ነጥቦቻችን። የመጀመሪያው የህይወት ዓላማ አለው አንድ ሙስሊም፣ ዓላማውን አይረሳም። ሁለተኛው ጥሩ ሙስሊም በላቡ ያድራል። ሶስተኛው ወላጆቹን አይረሳም። አራተኛው ጥሩ ባል ነው። አምስተኛው ጥሩ ሚስት ናት። ኢንሻአላህ የተሰጠኝ የጊዜ ገደብ ከዚህ አያልፍም እያለኝ ነው። አላህ በሰማነው እንጠቀም ያድርገን። የንግግር መብዛት አይደለም፣ አላህ ውስጣችን ያሳርፈው። እኔንም እናንተንም አላህ ይጥቀመን። የመጣችሁበትን ዓላማ አላህ ጥግ ያደርስላችሁ። አገጋ ሐሳባችሁ ዓላማችሁ ተሳክቶ ጥግ የሚደርስ አላህ ያድርገው። ልጆቻችሁን አላህ ሳልህ አድርጎ ያሳድግላችሁ። ወሰለላሁ ወሰለም ወባረከ አለ ነቢይና ሙሐመድ። ሰላም አለይኩም ወረሕመቱላሂ ተዓላ ወበረካቱ።